ሰላም ጤና ይስጥልኝ እንደምናችሁ ሰላም ባያላችሁበት። ዛሬ እንቁላል በአቮካዶ እንዴት እንደሚሰራ አብረን እናያለን። ምን አዘጋጅቻለሁ? ቀይ ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቃሪያ አዘጋጅቻለሁ። ድስቴን ወይ መጥበሻዬን ጥጃለሁ። መጥበሻ ላይ ጣድኩት። መጥበሻዬ ላይ ትንሽ ዘይት አደርጋለሁ። እንቁላል በአቮካዶ ነው የምንሰራው። ከዛ ዘይቴ ላይ ሽንኩርት አደርጋለሁ። የምፈልገውን መጠን ሽንኩርት ከዛ እዚህ ላይ ትንሽ አብሽ አዘጋጅቻለሁ። አብሽን ጨምራለሁ። አብሽ ከዛ ቲማቲም እንጨምራለሁ። ነጭ ሽንኩርቴንም አብረን ጨምራለሁ። ከዛ አንድ ላይ አደባልቀዋለሁ። ትንሽዬ እርድ ጨምሬበታለሁ ሳይበዛ አብሮ ባደባለቅ። ያው ያዘጋጀሁት እንቁላል 3 እንቁላል ነው። 3 እንቁላል ጨምራለሁ። ይሄን በደንብ በምፈልገው መጠን፣ በጣም መብሰል የፈለገ ያበስላል፣ ትንሽ የፈለገ ትንሽ በሚፈልጉት መጠን። 3 እንቁላል ነው ያዘጋጀሁት። አሁን አያችሁት እየበሰለ ነው። ጨው ትንሽ ጨምራለሁ። በቆንጆ ሁኔታ እየበሰለ ነው። አያችሁት አሁን በቆንጆ ሁኔታ በስሏል። ደስ በሚል ሁኔታ፣ እኔ በምፈልገው ሁኔታ በስሏል። አሁን ቃሪያን ያዘጋጀሁትን ቃሪያ ጨምራለሁ ማለት ነው። አንድ ላይ አደባልቀዋለሁ። ከዛ አሁን ያዘጋጀሁት ሰሃን ላይ እንቁላሌን አዘጋጅቼበት አቀርበዋለሁ። ከዛ ያዘጋጀሁትን አቮካዶ በምትፈልጉት መጠን የላጣችሁትን አቮካዶ እንደፈለጋችሁ ቁጭ ታደርጉበታላችሁ ማለት ነው። ማደባለቅም ይቻላል። ዳቦስ ይሄው እንደዚህ አድርጋችሁ ለምትፈልጉት ለቁርስ ለመክሰስ አድርጋችሁ መመገብ ትችላላችሁ። ያዘጋጀነው ይሄ ይመስላል። በቤታችሁ ሞክሩ። ሰላም ሁኑ፣ ደህና ሁኑ። ቻው ቻው።